السلام عليكم ورحمة الله وبركاته በዛሬው ቪዲዮአችን እጅግ የሚያስደስት ነገር ይዘንላችሁ መጥተናል። እንግዲህ እንደምን አላችሁ ውድ ቤተሰቦቻችን ተከታታዮቻችን። እንግዲህ ሰሞኑን ኩርሎስ ኡስማን የሚለው ፊልም እንዳለቀ ከዚህ በኋላ ኩርሎስ ኡስማን ሳይሆን ኩርሎስ ኦርሃን እንደሚቀጥል ነግረናችሁ ነበር። እንዲሁም ደግሞ በቀደመው ቪዲዮአችን የተቀየሩ ተዋናዮችንም አሳይተናችሁ ነበር። እንግዲህ ዛሬ ደግሞ ሌላ ደስ የሚል መረጃ ልንነግራችሁ መተናል ማለት ነው። እንግዲህ በቴሌግራም ቻናላችን በእርግጥ አሳውቀን ነበር። ዛሬ ደግሞ ለዩቲዩብ ቤተሰቦቻችን እናሳውቃችኋለን። በዚህ አጋጣሚ የቴሌግራም ቻናላችንን ጆይን ያላደረጋችሁ ሁላችሁም የቴሌግራም ቻናላችንን ፈውዝ ሚዲያ ብላችሁ ሰርች በማድረግ ጆይን እንድታደርጉ በዚህ አጋጣሚ ለወንደላጤዎች እንዲሁም ለሴተላጤዎች እንዲሁም ለሌሎቻችሁም ልብሳችሁን በጥራት አዲስነቱን ሳይለቅ በንጽህና እንዲታጠብላችሁ የምትፈልጉ ሳዲ ላውንደሪ አለን ይላችኋል። በሚገርም ጥራት ልብሳችሁን አጥበው ተኩሰው ያስረክቧችኋል። የተለያዩ ጀለቢያዎች፣ ሁሉ ጊዜ የሚለበሱ ሱሪዎች፣ ቀሚሶች፣ ጅልባቦች፣ አባያዎች እንዲሁም ማንኛውም አይነት ልብሶችን በጥራት እናጥባለን ይሏችኋል። በ0920 06 46 34 ደውላችሁ ብታናግሯቸው ከፈለጋችሁ ያሉበት ድረስ መተው ልብሳችሁን ተረክበው አጥበው ተኩሰው ይመልሱላችኋል ማለት ነው። ሳዲ ላውንደሪን እናመሰግናለን። በመጀመሪያ ደረጃ ኦስማንን ሆኖ ሲተውን የነበረው ተዋናይ በማን እንደተቀየረ ስናይ እንደምታዩት በእነዚህ ተዋናይ ተቀይሯል። እንዲሁም ደግሞ ባላ ሀቱንን ሆና ስተውን የነበረች ተዋናይ በዚች ተዋናይ ተቀይራለች። እንዲሁም ደግሞ ኦርሃንን ሆኖ ሲተውን የነበረው ተዋናይ በዚህኛው ተዋናይ ተቀይሯል። እንዲሁም ደግሞ ሆሎፊራ ወይም ደግሞ ኑሊፈር ማለት ነው በዚህ ተዋናይ ተቀይራለች። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ምንድነው? ኩርሎስ ኦርሃን የሚለው ፊልም እንግዲህ ወደ ቀረጻ ተገብቷል ማለት ነው። ይህ ማለት በቅርቡ ይጀምራል ማለት ነው። በባለፈው ቪዲዮ ባሳየናችሁ የተቀየሩ ተዋናዮች ፊልም ይጀምራል ማለት ነው። እንግዲህ እንደሚታወቀው ከዚህ በፊት ምናልባት ካያችሁ ኤርቶግሮል የሚል ፊልም ነበረ ከኡስማን በፊት የኡስማን የአባቱ ታሪክ ማለት ነው። ከዛ በኋላ እሱ ሲያልቅ ደግሞ ኡስማን ጀመረ። ያው ብዙ ሰው ኤርቶግሮል ሲያልቅ ኡስማን ሳቢ ሆናል ብሎ ያሰብ አልነበረም። ነገር ግን ኡስማንም የበለጠ ሳቢ ሆኖ አግኝተነዋል ማለት ነው። እንግዲህ ኩርሎስ ኦርሃንም በአዲስ መልክ ሲጀምር የበለጠ ሳቢ ይሆናል ብለን እናስባለን። እንግዲህ በቅርቡ ይጀምራል ማለት ነው። ይህ ትልቅ ደስ የሚል ዜና ነው። ሁላችሁም ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለጓደኞቻችሁ ለቤተሰቦቻችሁ ይህንን ቪዲዮ ሼር ብታደርጉ ደስ ይለናል። በቀጣይ ቪዲዮ የምንመለስ ይሆናል። እናመሰግናለን።